ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? ዛሬ የሻውርማ ቂጣ ነው የምሰራላችሁ። ለሻውርማም ሆነ ለፉልም ሆነ ለሁሉም ማባያ ይሆናል። ይሄ የምሰራላችሁ በጣም ነው የሚነፋው። ለሳንዱችም ይሆናል። እኔ የምጠቀመው ካሜራ፣ ትንሽዬ ፓውደር ነው የምጠቀመው። ትንሽዬ ዘይት ነው የምጠቀመው። አስለን ማቦካው በጣም ትንሽዬ ነገር ስለሆነ እና ትንሽ ጨው እና ውሃ ማብቂያው ማለት ነው። አብኩቼው በጣም ማሸት አለባችሁ። በደንብ ታሹታላችሁ። ካሻችሁት በኋላ ክብ 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 ታደርጉና ለ30 ደቂቃ ያህል ቁጭ ታደርጉታላችሁ። ከዛ ዳምጣችሁ ባላችሁ ጋር በመጥበሻ ትሰሩታላችሁ። መጨረሻውንም አሳያችኋለሁ። ደህና ሆኑልኝ ውድ ፋሚሊ። ይሄን ይመስላል የሻውርማ ቂጣ። ውስጡ ባዶ ነው የሚሆንላችሁ። እንቁላል ሳንዱች መስራት ትችላላችሁ። የፈለጋችሁት መስራት ትችላላችሁ። ይሄን ይመስላል። እንደዚህ ክብ ክብ አድርጋችሁ ታስቀምጡታላችሁ። ከዛ እየዳመጣችሁ እንደዚህ ሆነ እየገለበጣችሁ ጠራሽ ይገባላችኋል ማለት ነው። ውስጡ ባዶ ነው። ሞክሩት። ደህና ሁኑ።